ቤተሰቦች ዛሬ አንድ አፕሊኬሽን ላስተዋውቃችሁ ነው። ብር የሚሰራበት ምንም ኢንቨስት ሳይደረግ ሞባይል እና ኢንተርኔት ብቻ በመጠቀም ገንዘብ የሚሰራበት አፕሊኬሽን ላስተዋውቃችሁ ነው። እንዴት ነው የሚገኘው? ከስር ኮሜንት ላይ በማስቀምጠው ሊንክ ትገባላችሁ። ለምሳሌ እዚህ ሞባይል ላይ በቴሌግራም የተላከ ነው ሊንኩ። ለእናንተ ግን ከኮሜንት ሴክሽን ላይ መጀመሪያ ላይ አስቀምጥላችኋለሁ ከዚህ ቪዲዮ ቀጥሎ። ስለዚህ እንዴት ከመጀመሪያ ጀምሮ እንዴት ዳውንሎድ ተደርጎ እንዴት ሬጂስተር ተደርጎ ምን እንደሚሰራበት አሳያችኋለሁ ማለት ነው። በደንብ ተከታተሉኝ። ያው ዳውንሎድ እያደረኩኝ ነው አሁን። እሺ አሁን እዚህ ጋር ሊንኩን ልክ እንደነካችሁት በፕሌይ ስቶር ወይም በአፕ ስቶር ነው የሚጠይቃችሁ። እዚህ ጋር ሞባይሉ አንድሮይድ ስለሆነ በጉግል ፕሌይ ነው የሚጠይቀው። እሺ እዚህ ጋር መጥቶልኛል። ያው ግሎ ላይቭ ነው የሚባለው አፕሊኬሽኑ። ኢንስቶል አደርገዋለሁ ማለት ነው። ልክ ኢንስቶል አድርጌ ደግሞ ከፍቼ አሳያችኋለሁ። ዳውንሎድ እያደረገልኝ ነው። ኦኬ ዳውንሎድ አድርጎ ጨርሶልኛል። አሁን ኦፕን አደርገዋለሁ ማለት ነው። እዚህ ጋር ያው ፐርሚሽኖች ነው እየጠየቀ ያለው። አለው ልበለው። እሺ አሁን እንዳወረድኩት ሎጊን ብሎ ጠይቆኛል። አሁን አፕሊኬሽኑ ወርዶ ከፍቶልኛል፣ ግን በራሴ አካውንት ሎጊን ለማድረግ እዚህ ጋር ሎጊን እየጠየቀኝ ነው ማለት ነው። አሁን እዚህ ጋር በጎግል ነው መክፈት ያለባችሁ። በጎግል ልክፈትላችሁ ብሎ እየጠየቀ ነው። አዎ በጎግል ነው የምፈልገው። እሺ እዚህ ጋር ለምሳሌ አሁን መክፈት የፈለኩት በዚህኛው አካውንት ስለሆነ መረጥኩኝ። ከኔ ስልክ ዲቫይስ ውስጥ ያለው የከፈታችሁበት ኢሜይል ማለት ነው። አግሪ ኤንድ ሼር ይላል እዚህ ጋር። አግሪ ኤንድ ሼር አልኩት። ከዛ እዚህ ጋር ፕሮፋይል ፎቶ ጠየቀኝ። መጀመሪያ ፕሮፋይል ፎቶ የሆነ ፎቶ እመርጣለሁ ማለት ነው። ከአልበም ወደ አልበም ነው የሚወስደኝ። የሆነ ፎቶ ማድረግ እችላለሁ። ለምሳሌ እዚህ ጋር ከፊት ለፊት ያለችው ፕሮፋይል ፎቶ ስለሆነ ችግር የለውም። ጾታ ነው የሚጠይቀው። ከዛ ቀጥሎ ጀንደር ይላል። ለምሳሌ ሴት ስለሆነች እች ልጅ እየከፈትኩላት ያለሁት ፊሜል ናት። ከዛ ኢንቪቴሽን ኮድ እዚህ ጋር ጠንቀቅ ብላችሁ ነው መሙላት ያለባችሁ። ለምን ኢንቪቴሽን ኮድ ለምሳሌ እዚህ ጋር ባይ ዲፎልት ነው ይሄ ኢንቪቴሽን ኮድ የኔ አይደለም፣ ባይ ዲፎልት የተሞላ ነው። ስለዚህ ይሄንን ማጥፋት ነው ያለባችሁ እናንተ። ይሄንን አጥፍታችሁ የኔ ኢንቪቴሽን ኮድ አለ፣ ይሄንን ሙሉ ለሙሉ አጠፋዋለሁ። የኔ ኢንቪቴሽን ኮድ አለ። ኢንቪቴሽን ኮድ ለምንድን ነው የሚጠቅማችሁ? ኢንቫይት ያደረጋችሁ ሰው አንደኛ ለሱ ነው እናንተም ኢንቫይት ስታደርጉ ስለምትጠቀሙ። ለምሳሌ በኔ ሊንክ ስለገባችሁ የኔ ኢንቪቴሽን ኮድ ለኔም ጥሩ ነው፣ ለናንተም ቦነስ ይሰጣችኋል። ልክ አፕሊኬሽን እንደከፈታችሁት ማለት ነው። እና እዚህ ጋር ኢንተር ኢንቪቴሽን ኮድ የሚለውን እዛ የነበረውን አጥፍታችሁ ኤክስ አርጋችሁ እንደ አዲስ ሌላ ማስገባት ማለት ነው። ምንድነው የምታስገቡት? ቢ ካፒታል ሌተር ማለት ነው። ካፒታል ሌተር ነው የምታደርጉት ሁሉም። ቢ ኤፍ ኤች
ዋይ ከዛ 32 ቁጥር ማለት ነው። BFHY 32 ይሄንን ታስገቡና ከዛ ቀጥሎ ሬጂስተር ማድረግ ነው። ሬጂስተር ትሉታላችሁ ማለት ነው። እሺ እየመዘገበ ነው። አሁን እዚህ ጋር ኢንቫይት ተደርጌ ቀጥታ ሎግኢን እንዳደረኩኝ እዚህ ጋር ውሰጂ እያለኝ ነው። የዌልካሙን ምንም ነገር ሌላ ነገር ከመጀመሪያ በፊት የዌልካሙ ረሲፕት አድርጊ እያለኝ ነው። እሺ ረሲፕት እለዋለሁ ማለት ነው። እሺ እዚህ ጋር ምንድነው እያለኝ ያለው? 3 ጊዜ ንኪ ነው እያለኝ ያለው። ድሮዋን ማለት ስፒን ነች፣ እንደ እድል ማለት ነው። ስንት ጊዜ ሰጥቶኛል የዌልካም? 3 ጊዜ። አሁን እሷን 3 ጊዜ በመንካት ከነዚህ ከላይ ያሉት $1 እስከ 9.9 ወይም $100 ወይም 1000 ኮይን፣ ከስር ያሉት ደግሞ አልበሞች ናቸው ማለቴ ወደ ዶላር ወይም ወደ ኮይን የሚደመሩ አይደሉም። ስለዚህ ምንም ላይ ሰጠኝ፣ እንደዚህ አልበም ሊሰጠኝም ይችላል፣ ዶላርም ሊሰጠኝ ይችላል፣ ኮይንም ሊሰጠኝ ይችላል። ያው እንደ ሎተሪ ነው ይሄ። እዚህ ጋር አሁን ለምሳሌ እስኪ አንድ ጊዜ ልንካ። እሺ የመጀመሪያዋን እድል አልበም ነው የሰጠኝ። ሁለተኛው ደግሞ ልሞክር። 1000 ኮይን ሰጠኝ። ከዛ ሶስተኛ ደግሞ አሁንም 1000 ኮይን ነው የሰጠኝ። እሺ አሁን ዶላር ከሰጣችሁም እዚህ ጋር ከረንት ባላንስ የምትለው እሷ ጋር ነው የሚደመረው። እስካሁን ግን ኮይን ብቻ ነው የሰጠኝ፣ ዶላር ስላልሰጠኝ ከረንት ባላንስ 0 ነው የምትለው ማለት ነው። እሺ እዚህ ጋር ጨርሻለሁ። ስለዚህ ከላይ እዚህ ጋር ባክ ብዬ እወጣለሁ ማለት ነው። በላይ በኩል እዚች ጋር ባክ ብዬ እወጣና አሁን ምንድነው የሚቀረኝ? አሻራ ሜሴጅ አሁን ተልኮልኛል። እዚህ ጋር ሲስተሙ የላከልኝ አለ፣ ዌልካም ምናምን ብሎ ነው የላከልኝ። አሁን የቀረኝ ምንድነው? ፕሮፋይል ገብቼ አሻራ፣ የፊት አሻራና ከዛ ደግሞ ኤጀንሲ መቀላቀል፣ ኤጀንት ስር መግባት ማለት ነው። ስለዚህ አሁን አሻራ ልሰጥ ነው። ለምሳሌ ልጅቱ እኔ የጋበዝኳት ልጅ አሻራ ልትሰጥ ነው ማለት ነው። አሻራ እንዴት እንደሚሰጥም እዚህ ሪል አውተንቲኬሽን የምትለው ጋር ትገባላችሁ ማለት ነው። ሪል አውተንቲኬሽን ገብታችሁ ከዛ ጎ አውተንቲኬት የሚልና ጎ ቱ ሴቲንግስ የሚለው ሁለቱም ነው መሞላት ያለባቸው። ጎ አውተንቲኬት የሚለው የፊት አሻራ ነው። የታችኛው ደግሞ ፓስወርድ ማስገባት ነው ማለት ነው። ስለዚህ መጀመሪያ ወደ የፊት አሻራ እንሄዳለን ማለት ነው። ያው እሺ አሁን የፊት አሻራ ልትሰጥ ነው ልጅቷ። እሺ የፊት አሻራ እዚህ ጋር ፐርሚሽን ነው የሚጠይቀው። እሺ አሁን የፊት አሻራ ሰጥታ ጨርሳለች። እዚህ ጋር ፓስወርድ ነው የሚለው ማለት ነው የቀረው። ስለዚህ የፊት አሻራ ልክ ሰርክል የሆነ ካሜራ ሲያመጣላችሁ ከአንገታችሁ በላይ መሀል ላይ በማስገባት ልክ እንደ ጉርድ ፎቶ ማለት ነው። ጨለማ እንዳይሆን ከጀርባም የሆነ ጩራ ወይም ጨለማ ወይም ሌላ ሰው እንዳይኖር በጥንቃቄ አሻራ መስጠት ነው። በራሱ ጊዜ ኮምፕሊት እስኪላችሁ ድረስ ጠብቃችሁ አሻራ በትዕግስት መስጠት ማለት ነው። አሁን የቀረኝ ምንድነው? አካውንት ነው የቀረኝ። አካውንት ደግሞ 6 ዲጂት የራሳችሁ የሆነ መርሳት የሌለባችሁ 6 ቁጥር ማስገባት ማለት ነው። ባለ 6 አሃዝ የሆነ ቁጥር ማስገባት ነው።
አንድ አይነት መሆን አለበት ፓስወርዱ። ኦኬ ሰክሰስፉል ብሎኛል። ሰክሰስፉል ይላቸዋል። አሁን ተመልሳችሁ ገብታችሁ ስታዩት ኮምፕሊትድ ይላል ማለት ነው። ስለዚህ አሁን ወደ ላይ ተመልሼ ወጣና ከዛ ጆይን ኤጀንሲ ደግሞ ይላል እዚህ ጋር ኤጀንሲ። አሁን እዚህ ጋር እንዴት ነው የኤጀንት አይዲ? በሁለት መንገድ ነው ኤጀንት ስር መቀላቀል የምትችሉት። አንደኛው በራሳችሁ እንትን አድርጋችሁ ነው ማለት ሰርች አድርጋችሁ ነው። ሁለተኛ ደግሞ ኢንቫይት ሊያደርጋችሁ ይችላል። ያ ኤጀንት የሆነ ሰው እናንተን ኢንቫይት በማድረግ ወደ ኤጀንቱ ሊቀላቅላችሁ ይችላል ማለት ነው። ሊጋብዛችሁ ይችላል። ስለዚህ አሁን እኔ ለምሳሌ እንትን ላድርግ ማለቴ የኤጀንቴ ስም አይዲ ቁጥር አስገብቼ ወደ ኤጀንቱ ልቀላቀል ማለት ነው። እናንተም እዚህ ጋር ኤጀንት ስትፈልጉ እኔ ስር መግባት ከፈለጋችሁ የኔ አይዲ ቁጥር አለ እዚህ ጋር። የኔ አይዲ ቁጥር ስንት መሰላችሁ? 17 42 58 24 ይሄንን በማስገባት ከዛ ሰርች ማድረግ ማለት ነው። ሰርች ስታደርጉት መዓዛ የሚል ይመጣል። እሺ እዚህ ጋር ፕላስ ታደርጉታላችሁ ማለት ነው። ፕላስ ስታደርጉት ኦሬዲ አድ አረጋችሁ ማለት ነው። እዚህ ጋር አሁን አድ ስታደርጉት ወደ እኔ ይመጣል። እኔ ደግሞ አክሴፕት አረጋቸዋለሁ። ምንድነው ከዚህ ትወጡና ከዚህ ከወጣችሁ በኋላ እንደዚህ ሆም ላይ ትገባላችሁ ማለት ነው። ከስር አሉ። ለምሳሌ ከራሴ ፕሮፋይል ላይ ነበርኩኝ። ከዛ መጀመሪያ ላይ ያለችው ሆም የምትለው ላይ ትገቡና ሆም ገብታችሁ እዚህ ጋር ቫይራል የወጡ ሰዎች አሉ። ከላይ እንደዚህ እንደምታዩቸው ቫይራል የወጡ ሰዎች አሉ። ላይቫቸው እየሰሩ ነው ማለቴ ፓርቲ እየሰሩ ነው። ላይቭ የለውም። አጋጣሚ ፕላትፎርሙ ለወንድም ለሴትም እኩል ነው የሚሰጠው። ፓርቲ ብቻ ነው ያለው። አሁን ፓርቲያቸው እየሰሩ ናቸው እነዚህ ማለት ነው። አጋጣሚ ወንበር ላይ ይገኝ ስለሚችል ኒው ከሚለው ላይ ብትገቡ አሪፍ ነው። ከላይ ሆት ከሚለው ሳይሆን ኒው ከሚለው ላይ እንደዚህ ዝቅ ብላችሁ ወደ ታች አካባቢ ወንበር ልታገኙ ትችላላችሁ ማለት ነው። ስለዚህ እንደዚህ አድርጋችሁ የሆነ ቦታ ላይ ለምሳሌ ብትገቡ ወንበር አለ። ለምሳሌ እዚህ ጋር ነፃ ወንበር አግኝቻለሁ አጋጣሚ። ይኸው 2 ቁጥር ወንበር 2 ቁጥር ላይ ልቀመጥ ማለት ነው። አሁን ቤቱን እንዳልረብሽ እንደዚሁ ሚት ላድርገው። ድምጹን ሚት አድርጌ ነው የተቀመጥኩት ማለት ነው። ስለዚህ እዚህ ጋር ሌላ ምንድነው? አንደኛ እዚህ በተቀመጥኩበት ወንበር ላይ 2 ሰዓት መቆየት አለብኝ። ለምንድነው 2 ሰዓት የምቆየው? ለ7 ቀን ያክል በቀን 2 ሰዓት እየተቀመጥኩኝ ታስኬን ሰራለው ማለት ነው። 2 ሰዓት እስክቀመጥ ድረስ ግን እዚች ጋር እንደምታዩት ትሬዠር ቦክስ አለች። ትሬዠር ቦክሷ ኮይን ትሰጠኛለች። ኮይኑ አንዳንዴ ከምገዛ እዚህ ጋር የምንቀሳቀስበት ኮይን ትሰጠኛለች ማለት ነው። አንዳንድ ነገር ማደርግበት ከፈለገ ጌም እጫወትበታለሁ። ከፈለገ ደግሞ ሲጠራቀምልኝ ወደ ፖይንት ኤክስቼንጅ ማድረግ ጊፍት በመስጠት ራሴ በራሴ ኤክስቼንጅ ማድረግ እችላለሁ ማለት ነው። ስለዚህ እዚች ጋር እቺ አሁን ከ5 ደቂቃ ጀምራ ወደ 0 እየቆጠረች ነው። 00 ስትል እየነካው 400 ኮይን ወስዳለሁ ማለት ነው። 5 ጊዜ ነው የምትሰጠኝ። በአጠቃላይ 2000 ኮይን ወስዳለሁ ማለት ነው በቀን። አሁን ግን ከዚህ ሌላ ምንድነው እዚህ ወንበር ላይ እንደተቀመጥ 15 ደቂቃ ሳልቆይ ብወጣ አይደምረውም። እዚህ ጋር መጠንቀቅ አለባችሁ። 5 ደቂቃ 10 ደቂቃ ቆይታችሁ ብትወጡ አይደምረውም። ቢያንስ መውጣት እንኳን ብትፈልጉ 15 ደቂቃ ሞልቷችሁ ትወጣላችሁ። ከዛ ደግሞ ተመልሳችሁ ስትገቡ ይደምርላችኋል። 15 ደቂቃ ያልሞላ ከሆነ ግን አይደምረውም ማለት ነው።
እዚህ ጋር ደግሞ ሌላ ተጨማሪ ምንድነው የሚሰራው? ልክ ይሄ ሚኒማይዝ እንዳልኩት ነው። ባክ ብዬ እንደወጣሁ ነው ያለሁት። ሆም ላይ ገብቼ እነዚህ ቫይራል የወጡ ሰዎች ወደ ታች ስክሮል አደርጋቸውና እንደዚህ ኒው ላይ አይመጣም። ወደ ሆት የሚለው ላይ ገብቼ ነው የማገኛቸው። ይሄንን እንደዚህ እንደ ማስታወቂያ አልፍ እልፍ የሚለው አለ። በጣቴ ወደ ኋላ መለስ መለስ አድርጌ እንደዚህ እሺ ኢንቫይት ኤንድ ዊን የምትላለች እዚህ ጋር ማለት ነው። ኢንቫይት ኤንድ ዊን አፕቱ $200 የምትላለች እሷ ጋር ገባለሁ። አሁን እንደዚህ ነው የሚመጣልኝ። እዚህ ጋር ምንድነው ስራው? ሬድ ፓኬት ቅብብሎች ነው። ሬድ ፓኬት እኔ ለሰው ሰጣለሁ፣ ሰውም ለኔ ሲሰጠኝ እቀበላለሁ ማለት ነው። እኔ ለ9 ሰው መስጠት እችላለሁ። ለብዙ ሰው ሰጥቼ 9 ሰው ከተቀበለልኝ 9 ሰው ብቻ ነው ሊቀበልልኝ የሚችለው። እኔ ደግሞ ከ3 ሰው ብቻ ነው መቀበል የምችለው። ስለዚህ ሲወሰድልኝ ነው የሚቆጥርልኝ ማለት ነው። እና እዚህ ጋር ምንድነው እዚህ ጋር ሼር የምትላለች በቀኝ በኩል ማለት ነው። ሼር የምትለውን ገብቼ አሁን እዚህ ጋር ጎ ይላል። ጎ ብዬ የመጀመሪያው ለምሳሌ ስነካ በሜሴንጅ በዋትስአፕ ነው፣ በፌስቡክ፣ በቴሌግራም ምናምን ብሎ ይጠይቀኛል። ፍሬንድስ ነው የሚለው እዚህ ጋር ማለት ነው። አሁን እዚህ ጋር ፍሬንድስ ስለው ማንም ሰው አልመጣልኝም። ለምንድን ነው ያልመጣልኝ? ፎሎው ገና አልተደራረኩም። ገና አዲስ ስለሆነ አካውንቱ ፎሎው አላደረኩም። ፎሎው ያደረገኝ ሰውም የለም። ለዛ ነው አዲስ ስለሆነ ነው አካውንቱ ማለት ነው። እዚህ ጋር ግን ለምሳሌ 100፣ 200፣ 300 ፎሎወር እና ፎሎው ያደረጋችሁት ሰው እዚህ ጋር ዳታ ይመጣል። 9 ሰው በአንዴ 9 ሰው ብቻ ነው ሴሌክት ማድረግ የምትችሉት ማለት ነው። ሴሌክት ማድረግ የምትችሉት 9 ሰው ብቻ ነው። ለምን ከ9 በላይ ሴሌክት አያደርግላችሁ። 9 ሰው ሴሌክት አድርጋችሁ እዚህ ጋር በቀኝ በኩል ኮንፊርም የምትላለች ኮንፊርም ታደርጋላችሁ ማለት ነው። ከዛ ደግሞ እነዛ ሴሌክት ያደረጋችኋቸው 9 ሰዎች ከሱ ከ10ኛው ጀምራችሁ ደግሞ 9 ሰው ሴሌክት እያደረጋችሁ ሼር ታደርጋላችሁ። ስለዚህ ከብዛት ነው የሚወሰድላችሁ። አሁን የሚወስድላችሁ 9 ሰው ብቻ ነው። ግን ለምንድነው ለብዙ ሰው የምትልኩት? ሁሉም ሰው ላይ ወስድላችሁ ከሌላ ሰው ሊወስድ ስለሚችል ከብዛት ይወሰድላችኋል ማለት ነው። አሁን ወደዛ ተመልሼ ከላኩ በኋላ ወደዚህ ተመልሼ ቼክስ አድርገው ሶስቱም 9 ሰው ከወሰደላችሁ የመጀመሪያ 3 ሰው ከወሰደላችሁ 3 በ3 ትላለች። የመጀመሪያዋ ጎ የምትለውን ክላይም ትሆናለች ማለት ነው። ክላይም ታደርጋላችሁ። ሁለተኛው 6 ሰው ሲወስድላችሁ የሁለተኛው መስመር ክላይም ታደርጋላችሁ። 9 ሰው ሲወስድላችሁ ደግሞ የሶስተኛው መስመር ክላይም ታደርጋላችሁ ማለት ነው። እሺ እዚህ ጋር ሶስቱን ክላይም ካደረጋችሁ በኋላ ደግሞ ባክ ብላችሁ ስትመለሱ አሁንም ደግሞ እዚህ ጋር ሼር ሬድ ፓኬት የምትለው መጨረሻ ላይ ያለችው ደግሞ ጎ የምትለው ከውስጥ ያሉትን 3ቱን መደዳ ከወሰዳችሁ እዚህ ጋር ክላይም ይላችኋል ደግሞ ማለት ነው። እዚህ ጋር 2 እጣ ነው የሚሰጣችሁ። እዛ ጋር አንድ ነው። አሁን እዚህ ጋር 2። ስለዚህ በአጠቃላይ 9 ሰው ከወሰደላችሁ 5 እጣ ነው የምታገኙት። 5 ስፒን ነው የምታገኙት። ስለዚህ ወደዚህ ወደ ድሮው 1 ወይም ደግሞ ድሮው 5 አሁን 5 እጣ ስለሆነ 5 ስፒን ስለሆነ ስፒን የምታደርጉት በድሮው 1 ከሆነ 5 ጊዜ ታደርጋላችሁ ማለት ነው። ድሮው 5 ከሆነ ግን በጃምላ በአንዴ 5ቱም ስፒኖች በአንዴ የፈለገ እንዲሰጣችሁ ታደርጋላችሁ። ነክት በመንካት ማለት ነው። ወይም ኮይንም ከዶላሩም ከምንም አቀላቅሎ ሊሰጣችሁ ይችላል። ድሮው 5 ስትነኩ በጃምላ ከፈለጋችሁ ደግሞ አንድ በአንድ መንካት ትችላላችሁ ማለት ነው። ከዛ ሰው ሲልክላችሁ ደግሞ በሜሴጅ ነው የሚገባላችሁ። ሰው ሲልክላችሁ ለእያንዳንዱ ስትነኩት ክላይም እያደረጋችሁ ኮይንም ዶላርም ሊሰጣችሁ ይችላል፣ ስፒንም ሊሰጣችሁ ይችላል ማለት ነው። በቃ አሁን የተጠራቀመውና የሰራችሁት ዶላር እዚህ ጋር ከረንት ባላንስ 0 የምትለው ጋር እሷ ጋር ነው የሚጠራቀመው ማለት ነው።
እሺ አሁን ሼር ጨርሻለሁ። ሼር ስለ ሼር ያልገባችሁ ካለ ያው መጠየቅ ትችላላችሁ። ስልኬ ማስቀምጣለሁ፣ ኮሜንት ላይ ማስቀመጥ ትችላላችሁ። አድራሻዬን አስቀምጣለሁ ኮሜንት ላይ። አሁን ግን ምንድነው የቀረው? እዚህ ጋር ደግሞ ተመልሼ አሁን ሚኒማይዝ ወዳደረኩት ሮም ተመልሼ እገባለሁ ማለት ነው። ተመልሼ እገባለሁ። አሁን እዚህ ጋር እስካሁን 00 አልደረሰችም። ለምን ባክ ብዬ ሚኒማይዝ ብዬ ወጥቼ ስለነበረ ከወንበሩ ሚኒማይዝ አድርጌው ስለነበረ ወንበሩን ሚኒማይዝ ስታደርጉት አይቆጥርላችሁም። ይሄ እቺ ትሬዠር ቦክሷ አትቆጥርም ማለት ነው። እስከዛ ጥቆማ ነው የምትጠብቀው። አሁን ለምሳሌ ገብቻለሁ ጀምራለች፣ ግን አሁንም እወጣለሁ እናንተን ለማስረዳት። አሁንም እዚህ ጋር ባክ ብዬ እወጣለሁ። ምክንያቱም እዚህ ጋር የሰራሁት ወንበር ላይ የተቀመጥኩት ስንት ደቂቃ ከስንት እንደሚል ስንት ነጥብ እንደምወስድ ደግሞ የቱ ጋር እንደምትወስዱ ላሳያችሁ ማለት ነው። ባክ ብዬ ወጥቻለሁ። አሁን እዚህ ጋር ከፕሮፋይላችሁ ስር ሪዋርድስ የምትላለች ሪዋርድ ስራ አሁን ስገባ ፓርቲ ይላል። ኒው ሆስት ትላለች እዚህ ጋር። ስለዚህ ስቲል ኒድ ምናምን የሚለው እሱ በኋላ ከ7 ቀን በኋላ ትደርሱበታላችሁ። ኮይን ገዝታችሁ ወደ ራሳችሁ ኤክስቼንጅ ስታደርጉ ገቢያችሁ ያድጋል ማለት ነው። አሁን ግን ለኒው ሆስት ግን ምንድነው የሚሰጠው? ቤዚክ ሳላሪ ይላል እዚህ ጋር። ከ60 ዜሮ ነው የሚለው። 0 ከ60 ማለት 60 ደቂቃ አልተቀመጥኩም። ግን ቢያንስ እስካሁን የተቀመጥኩት ደቂቃ ለምንድን ነው ያልቆጠረው? 15 ደቂቃ ስላልሞላ 0 እያለ ነው የሚደምረው ማለት ነው። 15 ደቂቃ ሲሞላ ግን 15 16 እያለ ይቀጥላል ማለት ነው። ስለዚህ ልክ 60 በ60 ስትል የመጀመሪያዋን ዙር ጎ የምትለው ክላይም ትሆናለች። ክላይም አደርጋለሁ 50,000 ፖይንት ማለት ነው። 50,000 ፖይንት ክላይም አደርጋለሁ። ሁለተኛው ዙር ደግሞ 60 በ60 ስትል ደግሞ ሁለተኛው ዙርን ክላይም አደርጋለሁ። በአጠቃላይ በቀን ስንት ጊዜ ነው ክላይም የማደርገው? ሁለቴ። በየአንድ ሰዓት ልዩነት ሁለቴ ክላይም አደርጋለሁ። በአጠቃላይ 100,000 ፖይንት ወደ አካውንቴ ወደ ዋሌቴ ይጠራቀማል ማለት ነው። እሺ ከዛ ቀጥሎ ምንድነው? ይሄ የፓርቲ ነው። ከዛ ዴይሊ የሚለው እንትን ነው ማለት እናንተ ሩም ከፍታችሁ የሆነ ቪአይፒ ያለው ሰው መጥቶ እናንተ ጋር 1 ሰዓት ቢቀመጥ 5000 ኮይን እንደሚሰጣችሁ ነው የሚለው። እዚህ ጋር ግሬድ የሚለው ደግሞ ምንድነው? ሪች 10 ፎሎወርስ ይላል። 0 ከ10 ይላል። የኔ አካውንት አዲስ ስለሆነ 0 ከ10 ነው የሚለው። 10 ሰዎች ፎሎው ሲያደርጉኝ 2000 ኮይን እንደሚሰጠኝ ነው እየነገረኝ ያለው። 50 ፎሎወር ካለኝ ደግሞ 2000፣ 100 ፎሎወር ሲኖረኝ ደግሞ 2000። በአጠቃላይ እንደገባው 100 ፎሎወር ሲኖርኝ 6000 ይሰጠኛል በአጠቃላይ ማለት ነው። 6000 ኮይን ይሰጠኛል። እሺ አሁን እዚህ ጋር ያልገባችሁም ነገር ካለ መጠየቅ ትችላላችሁ። ኮይኑስ የት ነው የሚጠራቀመው ለሚለው ደግሞ እዚህ ጋር ባክ ብዬ ወጥቼ ፕሮፋይሌ ላይ ሆኛለሁ። አሁን ዋሌት የሚለው ገብቼ ነው የማሳያችሁ። ዋሌት የሚለው ላይ ስገባ እዚህ ጋር ኮይን የሚለው ስር 2000 ነው። ቅድም የወሰድኳት ስፒን ሳደርግ ያገኘኋት ናት እዚህ ጋር የመጣችልኝ። ፖይንት ሲል ግን 0 ነው። እዚህ ጋር ምንም የለም። ምንም ፖይንት አላገኘሁም። ለምን? እስካሁን ምንም ስራ ስላልጀመርኩ ማለት ነው። አሁን 1 ሰዓት እንደሞላኝ 50,000 ፖይንት ወደዚህ ይመጣልኛል። ሁለተኛ ሰዓትም ደግሞ ስቀመጥ ወንበሩ ላይ 100,000 ፖይንት ወስዳለሁ በቀን ማለት ነው እዚህ ጋር። አሁን ኮይኑም ደግሞ 2000 ነው ያለው። 5000 ኮይን ሲሞላ ወደ ራሴ ጊፍት መስጠት እችላለሁ ማለት ነው። ወደ ራሴ ጊፍት ስሰጥ 30% ተቆርጦ 3500 ሆኖ ነው የሚገባው። እና ሌላ ደግሞ እዛ ጋር ስፒኑ ጋር ያሳየኋችሁ ከረንት ባላንስ 0 የምትለው $10 ስትሞላ ደግሞ 1 ሚሊዮን ፖይንት ሆና ወደዚህ ወደ ዋሌት መጥታ ትደመርላችኋለች። ስለዚህ እናንተ ዊዝድሮው የምታደርጉት ፖይንቱን ነው። ፖይንቱን ዊዝድሮው ታዞ ነው ወደ ብር የሚቀየረው። በባንክም
በቴሌብርም በፈለጋችሁት ማውጣት ይቻላል፣ ዊዝድሮ ማድረግ ይቻላል ማለት ነው። ስፒኗ ጋር ቅድም ያሳየኋችሁ ይቺ ሼር ሬድ ፓኬት እያደረጋችሁም ከሰው እየተቀበላችሁም የምትጠራቀመው ዶላር ወደ ፖይንት ነው የምትቀየረው። $10 ስትሞላ ወደዚህ ወጥታ ፖይንት ሆና ትደመርላችኋለች ማለት ነው። አሁን እስኪ ወደ ሩሙ ልመለስና እዚህ ጋር እሺ ትሬዠር ቦክሴንም ልውሰድ። አሁን ሜሴጅ ገብቶልኛል ፎሎ ባክ ያለኝ ነው። እንደዚህ ፎሎ ባክ ብሎ ሲልኩላችሁ እናንተ ፕሮፋይላቸው ትነኩና እንደዚህ ፕሮፋይላቸውን ነክታችሁ ፎሎው ትላላችሁ። ከዛ ቻት ላይ ደግሞ ደን ትላችኋል ማለት ነው። እንግዲህ ለምን ፎሎው እንዳደረጋችኋቸው ለማሳወቅ ደን ብላችሁ መጻፍ ማለት ነው እዚህ ጋር። እሺ አሁን እዚህ ጋር ታስኬን እንደጨረስኩ ደግሞ ምንድነው ማድረግ ያለብኝ? ሼር ለማድረግ ማንም ፎሎው ያደረገኝም ያደረኩትም ሰው ስለሌለኝ ሼር ለማድረግ አሁን እዚህ ጋር ታስኬን ልጨርስ ብዬ ነው እንጂ ታስክ 2 ሰዓት ከጨረስኩ በኋላ የሆነ ሩም ላይ ገብቼ ፎሎው የሆነ ፕሮፋይል ነካለው ፎሎው አድርጌ ፎሎው ባክ እያልኩኝ መጻፍ። አሁን ለምሳሌ እዚህ ጋር የመጀመሪያዋ ሴት አለች፣ ፕሮፋይሏን ነካው ፎሎ አደረኳት። ከዛ ቻት የምትል ደግሞ እዚህ ጋር አለች፣ ቻት ውስጥ ገብቼ ከዛ ፎሎ ባክ ማለት ነው። ፎሎ ባክ ፎሎ ባክ ብያታለሁ። ፎሎ ታደርገኛለች። ለምን ፎሎ መደራረግ ለአንደኛው ብቻ አይደለም ጥቅሙ። እኔ ፎሎ ካደረኳት እኔም እሷም ነው የምንጠቀመው። እሷም ፎሎ ካደረገችኝ ለሁለታችን ጥቅም ስለሆነ ቴክስቱን ባየችው ሰዓት ፎሎ ታደርገኛለች። ከዛ ደግሞ ቀጥሎ ያለው ከኔ ቀጥላ ያለችው እዚህ ጋር በአጠቃላይ 3 ሰዎች ነው ያሉት። ከዛ ለዚች ደግሞ ፎሎው ላድርጋት ማለት ነው። እሺ ኮፒ ያደረጋችሁ ፔስት ማለትም ትችላላችሁ። ፎሎ አደረኳት። ከዛ ፎሎ ባክ እንደዚህ ያደረጋችሁ ይመልስሏቸዋል። ከዛ በኋላ በአንዴ ነው 10 የምትደርሱት። በአንድ ቀን ቢያንስ 50 ፎሎወር ማግኘት ይቻላል፣ በጠዋቱ ከጀመራችሁ ማለት ነው። በሚመቻችሁ ሰዓት ላይ እየገባችሁ እንደዚህ ማድረግ ነው። ፎሎወር እያጠራቀማችሁ ቢያንስ ከ50 በላይ ከ100 በላይ ሲኖራችሁ ሼር ለማድረግም ይመቻቸዋል ማለት ነው። አሁን እስኪ ለምሳሌ ለነዚህ ሼር ላድርግላቸው። ለነዚህ ፎሎው ላደረኳቸው ሰዎች ሼር ላድርግላቸው። ባክ ብዬ ልውጣና እሺ እዚህ ጋር ሆም የሚለው ገባለሁ። ከዛ ወደ ታች ስክሮል አድርጌ እቺ ኢንቫይት ኤንድ ዊን የምትለው ስነካ ሼር የሚለው መጥቶልኛል። አሁን እዚህ ጋር ሼር ብዬ የመጀመሪያዋን መደዳ ጎ አላለው። ከዛ ፍሬንድስ ከዛ ቀጥሎ ያው 2 ሰዎች ናቸው የመጡልኝ፣ ሁለቱም ፎሎው ስላደረጉኝ ማለት ነው። ለምሳሌ ለ3 ሰው ነው የላኩት፣ አንደኛው ገና ፎሎው አላደረገኝም። ኦኬ ስለዚህ ለነዚህ ሁለቱም ብቻ ለ9 ነው ሴሌክት ማድረግ የሚቻለው። ለጊዜው ያሉኝ 2 ብቻ ስለሆኑ ለሁለቱም ሴሌክት አድርጌ ኮንፊርም ላለው ማለት ነው። አሁን እነዚህ ከወሰዱልኝ ጥሩ ነው፣ ካልወሰዱም ያው ሌላ እድል። እነዚህን አልጠብቅም፣ ለብዙ ሰው ነው ሼር የማደርገው እኔ። መጀመሪያ ፎሎ አድርጌ ፎሎው ልደረግ እንጂ ከዛ በኋላ ለብዙ ሰዎች ነው የምልከው ማለት ነው። በቃ ስራው እንደዚህ ነው። ፖይንቱ የት እንደሚጠራቀም አሳይቻችኋለሁ። እዚህ ጋር ከረንት ባላንስ የምትለው $10 ስትደርስ ወደዛ ወጣ ትደመራለች። ሌላ ጥያቄ ካላችሁ መጠየቅ ትችላላችሁ። ስልክ ቁጥሬ ከስር አስቀምጣለሁ ኮሜንት ላይ። ጥያቄ ካላችሁ በቴሌግራምም በስልክም በሜሴንጀርም መጠየቅ ትችላላችሁ። አመሰግናለሁ።